እጁ መጥቷል ማለት ነው እና ገና ወደ አዲስ ኪዳን ነው ገባሉ ስለ እግዚአብሔር እጅ እናወራለን እስከማን ይሄ ነው መስኮ ባይዞ አሁን ውጭ ራሱ ሰው ቢደውልኝ የእግዚአብሔር እጅ በኔ መጥቷል ማለት ነው እስቲ አሜን በሉ እንደ ትናንትናው ሁሉ ቢባል መሆን አልችልም ለምን የእግዚአብሔር እጅ በኔ መጥቷል ክብር ለኢየሱስ ይሁን ፊት ይሮጥ ነበር ምን ማለት ነው እጁ ስላለ ከንጉስ ቀደመ በእግር ሰውየው በመኪና ሰውየው በሰረገላ ነው እሱ ግን በእግር ቀደመ ክብር ለኢየሱስ ይሁን ቀድመዋል የሚባሉ ሰዎችን ሁሉ የምትቀድሙበት ዓመት ይሄ ዓመት ነው አሜን አረ አንድ ሰው ጮሆ አሜን ብዙ ሰዎች ከእግዚአብሔር ስጦታን የምትቀበሉበት ዓመት ነው አለ ጌታ ክብር ለኢየሱስ ይሁን እግዚአብሔር የልመናህን መልስ የሚመልስበት ዓመት ነው አለ አንድ ሰው ጮሆ አሜን ይበልስ ለኔ ነው የሚጮሆ አሜን ይበልስ አነቃንቁት እንዲሆን አይቻልም አሜን ይኸው አልተናገረኝም እኔ እግዚአብሔር ምስክሬ ይሄ ታላችሁ ብዙ ሰዎችን ቀኝ ወራ ዙር አድርጎ ፊስ ያደርጉ አይቻልም የመከራህን ዘመን ላስረሳ መጣዋል ብቻህን ያለቀስክበት ዘመን ብቻህን ያዘንክበት ዘመን ብቻህን የደከምክበት ዘመን እግዚአብሔር ልክስ መጥቻለሁ አለ ጌታ ክብር ለኢየሱስ ይሁን እየጨመርክ ትሄዳለህ አለ ጌታ ክብር ለኢየሱስ ይሁን ሞትና ውርደትን ሊያመጣ የመጣው ቤትልሔም ምንጩ ደርቋል አሁን እግዚአብሔር ድልና ስኬት ድልና መከናወን ሞትን ሊያመጣ የመጣው ወድቋል ራሱ ክብር ለኢየሱስ ሞትን ሊያመጣ የወጣው ወድቋል አሁን ድልና ምስጋና ነው ሆነ ተፈጸመ ክብር ለኢየሱስ ይሁን አንድ ጊዜ ያለው 4 ነጥብ የዘጋው ቢዝነሱ እንደገና ሲነሳ ያለው አሁን እዚሁ ሰዎች እጅግራቸውን አጣጥፈው ውጭ ያሉ ሰዎችን አየው እግዚአብሔር እንደዚህ አለኝ ጨርሻለሁ ብለው ቁጭ ብለዋል አለኝ እና እኔ ልጀምር ነው አለኝ ሶስት ሰዎች በዚህ ጉባኤ እጅግራችሁን አጣጥፋችሁ ቁጭ ብላችኋል ብዙ ዘመን ነው የለፋችሁት ብዙ ዘመን ነው የደከማችሁት የትላንትናው ነገር እናንተ ጋር የለም እጃችሁ ላይ ያለው ነገር አልቆ እጅግራችሁን አጣጥፋችሁ ቁጭ ብላችኋል እናንተ ጨርሳችኋል አለኝ ለሶስት ሰዎች ለመልእክቴ እናንተ ጨርሳችኋል እኔ ልጀምር ነው ልጆቼ እኔ ልጀምር ነው እንደገና አነሳችኋለሁ እንደገና አቆማችኋለሁ እንደገና ለበረከት ትሆናላችሁ አለ ጌታ ለኔ ይሆናል የሚጮሁ አሜን ነው ይሄ መልእክቴ ለሶስት ሰው ግድላችሁም ለሁላችሁም ይሰራልና እንደገና ትቆማለህ በሉት እንደገና ትቆማለህ በሉት እንደገና ትነሳለህ በሉት ኢየሱስ ክርስቶስ ጌታ ክብር ለኢየሱስ ይሁን አነቃንቁትና የእግዚአብሔር እጅ ባንተ ላይ ተመጣለች በሉት ልትለመድ በሉት አትችልም አቻፓካታ ልትለመድ አትችልም በሉት እጁ ባንተ ላይ ተመጣለች አረ አንድ ሰው ጮሆ አሜን ይበል የእግዚአብሔር እጅ በዚህ ማታ በእናንተ ላይ ተመጣለች ጨለማው ሊቋቋማችሁ አይችልም እርግማኑ ሊቋቋማችሁ አይችልም ለኔ ነው የሚጮሆ አሜን ይበል ክብር ለኢየሱስ ይሁን አነቃንቁትና እስካሁን ያዘ ዛሬ ለቋል በሉት እጁን መጥቷል እግዚአብሔር እጅ መጥቷል ስሙ ማስተዋል ግድ ለሱ አነቃንቁትና እስከ ዛሬ ያዘ ለቋል በሉት እንደገና 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 በጸናች እጄ ይለቃችኋል በጸናች እጄ ከምድር አውጥቶ ይሰዳችኋል የእግዚአብሔር ጽኑ እጅ ቤታችሁ ላይ ይመጣል ክብር ለኢየሱስ ይሁን ክብር ክብር ለኢየሱስ ይሁን አሜን በአንተ ፊት 11 ዓመት ነው ማለት ይሄ የመጣክበትን ጎዳና በሚያስረሳ ክብር እግዚአብሔር ሊጎበኝ ነው አሜን አሁን የልመና የመልስ ጊዜ ነው አሜን በአንተ ፊት ትልቅ ሴሬሞኒ አይቻልም አሜን ትእዛዝ ከላይ ሲወጣ ከልካይ የለም አሜን ክብር ለኢየሱስ ይሁን አሜን ከየት መጣ የማይባል ጉብኝት ቤት ላይ ይገባል አሜን እግዚአብሔር አምላክ ድምጼ ካንተ ጋር አሜን እጄ ካንተ ጋር አሜን እመራሃለሁ አለ አሜን እረዳሃለሁ አለ አሜን ክብር ለኢየሱስ ይሁን አሜን የልመና ሰው ነው መንፈስ ቅዱስ የጸሎት ሰው ነው እግዚአብሔር
አሁን ጊዜው ነው። አሜን። ሴርሞኒ አይቻልም። አሜን። እዚህ ቸርቹ ዝግጅት አይቻልም። አሜን። እግዚአብሔር መልካም አድርጓል። አሜን። አትያዝም። አሜን። አጥማቱ ተሰብሯል። አሜን። ሆነ ተፈጸመ። አሜን። ደስ አለ ተናግሯል መንፈስ ቅዱስ ልመና ቃል እግዚአብሔር ሰምቷል። እንግዲህ ምን ታደርጋለህ? ክብር ለኢየሱስ ይሁን። አሜን። እኛ ሰፈር ላይ አሜን ያለው ትንቢት ነው። ነገር ላይ የሚያዘው ነው። እንዳትሸወዱ። ትንቢትን አትናቁ። በመጽሐፍ ቅዱስ ለምኑ መልካሙን